This is our city, Mr. Erdogan. It's not your city. It's our city. In 1998. Kudüs üzerindeki haklarımızdan tek bir geri adım dahi atmayacağız. በእነዚህ ሁለት ሰዎች መካከል ያለው ፖለቲካ ብቻ አይደለም፣ ሃይማኖትም ብቻ አይደለም፣ ልዩነትና ፉክክርም ብቻ አይደለም። በሁለቱ መካከል ያለው ጉዳይ ጥቅምም ነው። ቢሊዮን ዶላሮችን የሚያሻርክ ግዙፍ ጉዳይ አለ። የእስራኤሉ ጠቅላይ ሚኒስትርና የቱርኩ ፕሬዝዳንት ላዩን ሲያዩአቸው አንዱ የሙስሊሞች ጠላት፣ ሌላው የዓለም ሙስሊሞች ተሟጋች፣ አንዱ የሴማውያን ወዳጅ፣ ሌላው ጸረ ሴሜቲክ ተደርገው ይሳላሉ። ደግሞም ግርም የሚል እውነት አለ። ሁለቱ እንደ ባላንጣ የሚያደርጋቸው አገራት የምዕራባውያን ወዳጅ ናቸው። አንዱ የኔቶ አባል፣ ሌላኛው ደግሞ በአብዛኛው የኔቶ አባል አገራት ወታደራዊና ሁለንተናዊ ድጋፍ የሚደረግለት። እንደገና ሌላ እውነት፣ የሁለቱ መሪዎች የኔታንያሁና የኤርዶሃን ግንኙነት ከእስራኤልና ቱርክ ግንኙነት ጋር የተሰፋ የሚመስላቸው የመኖራቸውን ያህል ባለፈው 20 ዓመት በቱርክ የመጣው አዲስ መንግስታዊ አስተሳሰብ የቴልአቪቭንና የአንካራን ውሎ አዳር ቀይሮታል የሚሉ ሰዎች ግን ልዩነት አከል ክራሞቱን የሁለት አስርታት ያደርጉታል። የእስራኤልና የቱርክ ወዳጅነት፣ የእስራኤልና ቱርክ ባላንጣነት፣ የቴልአቪቭና የአንካራ ፉክክር ክንፎቹ እስከ ምስራቅ አፍሪካ ተዘርግተዋል። ግጭትና እልቂት የማይሰለቸው የአፍሪካ ቀንድ የእነዚህን የሚድል ፓወርስ አዳዲስ ሀያላን ፉክክር ጋብዟል። እነዚህ ሁለት መሪዎች፣ እነዚያ የመካከለኛው ምስራቅ ሀያላን እጃቸውና ስራቸው እስከ ምስራቅ አፍሪካ ደርሶ ኢትዮጵያ አፍንጫ ስር ብቻ ሳይሆን 4 ኪሎ ቤተ መንግስትም ገብቷል። እስራኤልና ቱርክ በሶማሊያ ያላቸው ልዩነት፣ በጋዛ ያላቸው ባላንጣነት፣ በኢየሩሳሌም ያሳዩት መለያየት ፖለቲካዊ፣ ታሪካዊና ሃይማኖታዊ ማብራሪያ ይቀርብበታል። በመካከለኛው ምስራቅ ላይ ያላቸው ማተያይ እንዲሁ በዚህ መነጽር ይተነተናል። በኢትዮጵያ ያላቸው ፖሊሲ ግን ልዩነት የለውም። በተለይ የብልጽግናው አገዛዝ ወደ ስልጣን ከመጣ ወዲህ ሁለቱ ሀገራት በኢትዮጵያ ላይ የሚተገብሩት ነገር ሽያጭ ነው። የሰው መግደያ፣ የአገሩን ሰዎች ማሰቃያ የሚያቀርብለትን ሁሉ ወዳጅ የሚያደርገው ብልጽግና ከሳውዲም ከኢራንም ጠመንጃ ለመግዛት አልተቸገረምና ከሰሜን ኮሪያም ከተባበሩት አረብ ኤምሬቶችም ለመሸመት ገበያ አላጣምና ሶማሊያንም ኤርትራንም አስተባብሮ ለመዝመት አልተደነቃቀፈምና በቱርክና እስራኤልም ይህንኑ አድርጓል። እነዚህ ሁለት ሀገራት በብዙ ቦታዎች ቢለያዩም በኢትዮጵያ ውስጥ ሁለቱም የመግደያ አለያም የማሰቃያ ወይም የመሰለያ መሳሪያ ይሸጣሉና አይጎራበጡም። የቱርክን ቲቢቱና አካቺ ድሮኖች ብዙዎች ያውቋቸዋል። የአዲስ አበባው አገዛዝ የቱርክ ኢንቨስተሮችን ከኢትዮጵያ አባሮ ባቡር ሀዲድ ሰሪዎችን አስወጥቶ ድሮን ሻጮችን እንዳስገባ በተደጋጋሚ የተባለ ነገር ነው። ስለ እስራኤል ግን እምብዛም የተነገረ አይመስልም። የኤርዶሃንና የኔታንያሁን የቱርክንና የእስራኤልን ግንኙነት በምንዳስስበት በዚህ ዝግጅታችን የብልጽግናው መንግስት ከቴልአቪቭ መንግስት ስለገዛው መሳሪያ እንነግራችኋለን። የአብይ አህመድ መንግስት የራሱን አገር ሰው ለመግደልና ለመሰለል የሚያስችለውን መሳሪያ ሲቃርም ቴልአቪቭም ሄዷል። አገዛዙ ከእስራኤል ከገዛቸው መሳሪያዎች መካከል አንዱን እንመለከተዋለን። መሳሪያው ስልክን የሚበረብር ነው። ለመሆኑ ግን ይህ ከእስራኤል የተገዛው መሳሪያ የብልጽግና መንግስት በዋትሳፕ የሚደረግን የስልክ ልውውጥ እንዲጠልፍ ያስችለዋል ወይ? የስልክ መበረበሪያ የገዙት ብልጽግናዎች በዚህ ቴክኖሎጂ የእያንዳንዱን ኢትዮጵያዊ ስልክ በተለይም በኢንተርኔትን የሚደረግ ንግግር የማድመጥና የመጥለፍ ችሎታ እንዲኖራቸው ያስችላል ወይ? እነዚህን ጉዳዮች በሚመልሰው በዚህ ጥንቅራችን የእስራኤልና ቱርክ ግንኙነት ለብልጽግና የሚሰጠው ትርጉም ምንድነው የሚለውን እናነሳለን። ለዚህ መልስ የሚሰጠን አንድ ከደህንነት መስሪያ ቤቱ ጋር ግንኙነት ያለው አካል ነው። ፈንድቆና ተደንቆ ያጋራውን መረጃ ወደ እናንተ እናደርሰዋለን። ኤርዶሃንና ኔታንያሁ የማይጣሉ ጠላቶች ናቸውና ፖለቲካቸው መቋዲሾ ሀርጌሳና አካባቢው ላይ ደርሷል። ነገሩን በዝርዝር የምንመለከትበት ይህ ዝግጅት እስራኤልና ቱርክ የሚፎካከሩበትም የሚጣሉበትም ምክንያት ምንድነው የሚለውን እንዳስሳለን ብለን ከሳምንታት በፊት ላስያዝናችሁ ቀጠሮ ያደረስነው ተደርጎ ይቆጠርልን። እናም ከቪ ማርማራ ክስተት እስከ የዳቮሱ ቁጣ፣ ከአንድ ደቂቃ የዋን ሚኒት መፈክር እስከ የሀርጌሳ እውቅና ብዙ ነገሮችን ባጭሩ እንመለከታለን። I want you to know that I'm signing now as we speak Israel's İsrail'in Somaliland'i tanıma kararı gayri meşrudur ve
kabul edilemez. ይህ የእስራኤል እውቅና ለሶማሌላንድና የእስራኤል ውሳኔን የሚቃወም የቱርክ ድምፅ ነው። እስራኤል ሶማሌላንድን አገር ነሽ ብላ ካወቀች በኋላ የውጭ ጉዳይ ሚኒስትሯን ሀርጌሳ ላከች። በዚህ ዕለት ከፍተኛ የቱርክ የደህንነት ልዑክ መቋዲሾ ገባ። ይህ በአጋጣሚ የተከናወነ እንዳልሆነ የጻፉ ሰዎች ከዚያ ወዲህ ደግሞ ቱርክ የሶማሊያውን መንግስት ለማስታጠቅ በብዙ እየተጋች መሆኑን ሲገልጹ ሰንብተዋል። ባሳለፍነው ሳምንት ረቡዕ ደግሞ አንካራ ለመቋዲሾ አየር ኃይል F-16 የተሰኘ ጀት መላኳን ዓለም አቀፍ ሚዲያዎች ዘግበዋል። ይህ ቱርክ በሶማሊያ ላይ የምትከተለው ፖሊሲ ቀጣይ ክፍል ብቻ ሳይሆን እስራኤልን ለመገዳደር ያላትን እንቅስቃሴ ያሳየችበት ነው ተብሎለታል። ይህ ግን ባለፉት